እስኪ እግድ ምንድነው ከምለው እንጀምር። እግድ ምንድነው ለመሆኑ? አንድ ነገር ታገደ ማለት አይጠፋም፣ አይበላሽም። መብት የሚጠይቅ ሰው ካለም ኋላ ላይ መብቱን እንዲያስከብር ነገርየው ባለበት ሁኔታ ተከብሮ እንዲቆይ የሚያስችል የፍርድ ቤቶች ልዩ ትዕዛዝ ነው ላለው። እንደው አንድ ሰው በዘፈቀደ ሄዶ የኤኬሌ ንብረት ወይም የኤኬሌ ባንክ አካውንት ይታገድልኝ ብሎ ስለጠየቀ አይ ከጠየቅክማ ተብሎ በዘፈቀደ እግድ አይሰጥም። የታገደበት ሰው እጅ እግሩን አጣጥፎ ቁጭ ማለት ሳይሆን ያለበት ወደ ፍርድ ቤት ቀርቦ የታገደው ያለ አግባብ ነው ብሎ ማመልከትና እግዱን የሚነሳበትም ስርዓት እንዳለ ቤተሰቦቻችን ማወቅ መቻል አለባቸው። ቴሌብር ላይ ያሉ ማንኛውም አይነት የፋይናንስ እንቅስቃሴዎች እንደ ማንኛውም ባንክ ላይ እንደተቀመጡ ገንዘቦች ሁሉ ይታገዳል። እግድ ለማስጣል 1 2 3 ተብሎ መሟላት ያለበት ቅድመ ሁኔታ አለ ወይ? ሰውየው ሙሉ ስሙን ካወቅ፣ ሞባይል ቁጥሩን ካወቅ፣ በዚህ ባንክ በሱ ስም ያለ ገንዘብ ተፈልጎ ይታገድልኝ ብለህ እስከነ አያት ተጠቅሶ ይፈለጋል፣ ይታገዳል። ቴሌብር ላይ እንዴት ይታገዳል? ማገድ ስልጣንስ ያለው ማን ነው? ባንክ ነው ወይስ የትኛው የመንግስት ተቋም? ፍርድ ቤት እግድ የጣለበትን ጉዳይ ሰዎች ለመድፈር ለመጣስ ሲሞክሩ ወይም ደግሞ አድርገውም ሲገኙ አስተውለን እናውቃለን። አንድን የፍርድ ቤት እግድ ያለበትን ንብረት የገዛ ሰው አይደለም በመንደር ውልና ማስረጃ ፊት ቀርቦ እንኳን ቢሻሻጥ የሽያጭ ውሉ ቢከናወን የሽያጭ ውሉ ፈራሽ እንደሚሆን እኔ ህግም አይገዛኝም ብሎ በማወቅም ይሁን ባለማወቅ ጨለማንም ተገና አድርጎ ይገነባል። ያ ሰው የፍርድ ቤትን እግድ ትዕዛዝ ጥሶ መገንባቱ የወንጀል ኃላፊነትንም ጭምር ያስከትላል። የአንድ ሰው ግለሰብ አካውንት ከታገደ በኋላ ባንኮች በማወቅም ይሁን ባለማወቅ 5 ሳንቲም ከዛች ከእግድ በኋላ ወጪ ካደረጉ የወንጀል ኃላፊነትን ያስከትላል። ቤተሰቦቻችን መረዳት ያለባችሁ የፍርድ ቤት ትዕዛዝ በሆነች በግማሽ ወረቀት ወይም ደግሞ በአንድ ወረቀት ነው የምትመጣውና አቃላችሁ እንዳታዩ። አደገኛ የፍርድ ቤትን ትዕዛዝ ያለማክበር ችሎት መድፈር ተደርጎ ተቆጥሮ በወንጀል ሊያስጠይቅ እንደሚችል መታወቅ መቻል አለበት። ሰላም ውድ የደጉላው የዩቲዩብ ቻናል ቤተሰቦች እንደተከረማችሁ፣ እንደተለመደው በዛሬም በአዲስ የውይይት አጀንዳ ከባልደረባዬ ጠበቃና የህግ አማካሪ ሙሉቀን ሰይድ ጋር መጥተናል። እንኳን ደህና ቆያችሁን። ሙሌ፣ ወደ ውይይታችን ከመግባታችን በፊት ለቤተሰቦቻችን ሰላምታን አቅርብና ወደ ዛሬው የውይይት አጀንዳ እንገባለን። ሰላም የዩቲዩባችን ተከታታዮች እንዴት ከረማችሁ? ላለው የህግ አማካሪና ጠበቃ ሙሉቀን ነኝ። የዛሬው ውይይታችንን እንግዲህ በሰፊው እናነሳለን። ደጉ ወደ ሀሳብ ግባ። አመሰግናለሁ ሙሌ። እንግዲህ ዛሬ የብዙዎች ጥያቄ የሆነውን ንብረታቸው ገንዘባቸውን እየታገደባቸው ብዙ ወደኛ ቢሮም እየመጡ ጥያቄ የሚያቀርቡ ቤተሰቦች አሉን። በሶሻል ሚዲያውም በዚሁ በዩቲዩብም በቲክቶክም ጥያቄ ቀርቦልን በእግድ ዙሪያ አጠቃላይ እግድ ምንድነው በሚለው ዙሪያ ንብረታችን እንዴት ይታገዳል በሚለው ዙሪያ ነው ለመነጋገር የመጣውና እስኪ የፈለግነውና ሙሌ እስኪ እግድ ምንድነው ከምለው እንጀምር። እግድ ምንድነው ለመሆኑ? መልካም እንግዲህ እግድ ማለት አንድ ንብረት እንዳይጠፋ እንዳይባክን ባለበት ተከብሮ እንዲቆይ ለማስቻል በፍርድ ቤቶች በህግ በተሰጣቸው ስልጣን መሰረት የሚታዘዝ ትዕዛዝ ነው። ስለዚህ አንድ ነገር ታገደ ማለት አይጠፋም፣ አይበላሽም። መብት የሚጠይቅ ሰው ካለም ኋላ ላይ መብቱን እንዲያስከብር ነገርየው ባለበት ሁኔታ ተከብሮ እንዲቆይ የሚያስችል የፍርድ ቤቶች ልዩ ትዕዛዝ ነው ላለው። ስለዚህ ይሄ የፍርድ ቤቶች የሚሰጡት ልዩ ትዕዛዝ ነው ካልን እንደው ፍርድ ቤቶች እግድን በምን አግባብ ይሰጣሉ? እንግዲህ ያው ትርጉሙ ላይ በደንብ ገልጸኸዋል አንተ። 1 2 ወገኖች የሚከራከሩበት ነገር እንዳይጠፋ እንዳይበላሽ ተላልፎ ለሌላኛው ወገን እንዳይሰጥ የሚደረግ አካሄድ ከሆነ ታዲያ ይህንን በተመለከተ ፍርድ ቤቶች ምን ያደርጋሉ? አቤቱታ ይቀርብላቸዋል። በቃለ መሃላ የተረጋገጠ አቤቱታ። ይህን የቀረበውን አቤቱታ ካዩ ከተመለከቱ በኋላ ንብረቱ እንዳይታገድ እንዳይበላሽ እንዳይጠፋ በሚል ያንን ደግሞ እንዳይጠፋ ለሶስተኛ ወገን ተላልፎ እንዳይሰጥ ማድረግ የሚችልንም አካል በመጥቀስ ለዛ አካል ይሄ ነገር ፍርድ ቤት ተለዋጭ ትዕዛዝ እስከሚሰጥ ድረስ ታግዶ እንዲቆይ የሚል ትዕዛዝ እንዴት ይሰጣል ብለህ ለጠየቀኝ ያው በፍርድ ቤቶች በኩል የሚሰጥ ይሆናል ማለት ነው። ታዲያ ከዚህ ጋር በተያያዘ ምናልባት የእግድ አቤቱታ ሲቀርብ አንዳንዴ በተንኮልም ሊቀርብ ይችላል። ሰውን ለማጉላላት ሰውን የሆነ ኢኮኖሚካል
እንትኑ ላይ እንዳይሰራበት ለማድረግ ሊደረግ ይችላል እና ምናልባት ንብረቱን አሳግጃለሁ ምናምን እያሉ ተቃራኒውን ወገን የማናደድ ተግባር ውስጥ የሚሰማሩ ሰዎች አሉ። ከዚህ ጋር በተያያዘ እንግዲህ ፍርድ ቤት ነው እግድ የሚሰጠው ብለን ካለን ፍርድ ቤቱ የቀረበለትን እግድ አቤቱታ ተቀብሎ እግድ ከመስጠቱ በፊት ምናልባት ከግምት ውስጥ ማስገባት ያለበት የሚያየው ነገር አለ። እስኪ እሱ ላይ እናውራ ደግሞ። መልካም እንግዲህ እግድን ፍርድ ቤቶች እንዲሰጡ የተደረገበትም የራሱ የሆነ ዓላማ አለው። እንደው አንድ ሰው በዘፈቀደ ሄዶ የኤኬሌ ንብረት ወይም የኤኬሌ ባንክ አካውንት ይታገድልኝ ብሎ ስለጠየቀ አይ ከጠየቅክማ ተብሎ በዘፈቀደ እግድ አይሰጥም። ከእግድ ጋር ተያይዞ ሊቀርብ የሚችል የክስ መነሻ ወይም የክስ አቤቱታ ይኖራል። ፍርድ ቤቶች ያንን ከሞላ ጎደል ይመረምራሉ። የቀረበው ነገር ምንድን ነው? እየተጠየቀ ያለው መብትስ ምንድን ነው? የተጠየቀው እግድ ደግሞ ከቀረበው ክስ አኳያ ንብረትን ጠብቆ ከማቆየት ንብረትን እንዳይባክን ከማስጠየቅ አንጻር ከመዝገቡ ከሚቀርበው መዝገብ አኳያ ይመረመርና እግዱ ቢታገድ ከቀረበው ክስ አኳያ የተሻለ ውጤት ያስገኛል ብሎ ችሎቱ ሲያምን የእግድ ትዕዛዙን ይሰጣል እንጂ ስለተጠየቀ ብቻ የእግድ ትዕዛዝ አይሰጥም። ተጠይቆም ደግሞ የማይሰጣል። ለምሳሌ 5 ሚሊዮን ብር ይመለስልኝ የሚል ክርክር እያቀረብ ግለሰቡ በባንክ ውስጥ ያለው ከ5 ሚሊዮን ብር በላይ ገንዘቦች፣ መኪናው፣ ቤቱ ይታገድልኝ ብለህ ብትል ያንን የምትጠይቀውን ያህል መጠን ነው እንጂ ፍርድ ቤት ሊያግድልህ የሚችለው አይ ስለከሰስከው ብሎ ያለው የሌለውን ንብረቱን አያግድልህም። ጥንቃቄ ይፈልጋል። ምክንያቱም እግድ ታገደ ማለት ያ ግለሰብ የሚታገደው ንብረቱ ላይ አይጠቀምም፣ በገንዘቡ አያዝም። ለጊዜውም ቢሆን መስተጓጎሎች ስለሚገጥሙት ፍርድ ቤቶች የማጣራት ስራን ይሰራሉ። ክስ ይቀርባል። ክስን ተከትሎ እግድ ይጠየቃል። በልዩ ሁኔታ ሰበር በሰጠው የህግ ትርጓሜ ከክስ በፊት ክሴን እስካቀርብ ድረስ እግድ ይሰጥልኝ ተብሎ በስፔሻል ኬዝ ከሚታዩ ጉዳዮች በስተቀር አብዛኛው እግድ የክስ ውጤት ነው። ክሱ ታይቶ ማስረጃ ተመርምሮ ነው የሚሰጠውና በዛ አግባብ ሊመረመር ይገባል የሚል ሀሳብ አለ። በጣም ታንኪው ሙሌ። ከዚህ ጋር በተያያዘ እንደውም እኔ መጨመር የምፈልገው ነገር አለ። አንዳንድ ሰዎች አንድና አንድ ፍላጎታቸው የአንድን ሰው አካውንት ገንዘብ ማሳገድ ብቻ ሆኖ እኛ ቢሮ መጥቶ ጠይቀው አይቀሩ። ምንድነው የምትፈልገው? አካውንቱ እንዲታገድልኝ ብቻ ነው የምፈልገው ብሎ ጥያቄ ያቀርባሉ። ከዚህ ጋር በተያያዘ መጀመሪያ የሚካሰሱበት ነገር በፍርድ ቤት ታይቶ ሊወሰድ የሚችል ነገር መሆን አለበት። እኛ በተለምዶ ጀስቲያብል ማትርስ መሆን አለባቸው ጉዳዮች በፍርድ ቤት ታይቶ በፍርድ ዳኝነት ባለው የዳኝነት ስልጣን ባለው አካል ፊት ቀርበው ሊወሰዱ የሚችሉ ጉዳዮችን ማቅረብ አለብን። አዲስ አበባ ከተማ ባለ ፌደራል መጀመሪያ ደረጃ ፍርድ ቤት ሊሆን ይችላል፣ ፌደራል ከፍተኛ ፍርድ ቤት ሊሆን ይችላል። የሚቀርብን ጉዳይ ክልል የሆነ ቦታ ላይ ወስደ ማሳገድ አትችልም። ፍርድ ቤቱ የሚያስከስስ ነገር መሆኑን ከመመርመር ባሻገር የራሱ ፍርድ ቤቱ ስልጣን አለኝ ወይ ብሎ ራሱንም መጠየቅ መቻል አለበት። ስለዚህ ስልጣን ያለው ፍርድ ቤት ካልሆነ በቀርም ክፍለ ሀገር እንግዲህ የፍርድ ቤቶች ስርዓት አለ። የክልል ፍርድ ቤቶች አሉ፣ የፌደራል ፍርድ ቤቶች አሉ። በክልል ፍርድ ቤት ላይ ሊቀርብ የሚገባን ጉዳይ በፌደራል ፍርድ ቤት ላይ አቅርበ እግድ ስጥልኝ ብትል እግድ ላይ ይሰጥ ይችላል። እንደዚህ አይነት ጉዳዮችን ዳኞች አብረው ያያሉ ማለት ይቻላል። ምናልባት እሱ ላይ ተጨማሪ የምታነሳው ሀሳብ ካለ ብዬ ነው። እንግዲህ ሁሌም ቢሆን እግድ በፍርድ ቤት ሲሰጥ በጥንቃቄ መመርመር አለበት። አንደኛ የሚመረመረው ጉዳይ ከሱ እዛ ችሎት ላይ መቅረብ የሚያስችለው ሁኔታ አለ ወይ? ችሎቱ እግድ የተጠየቀበትን ፍሬ ጉዳይ ክርክር መርምሮ የመጨረሻ ውሳኔ ለመስጠት ያበቃኛል ወይ? ለተከሳሽ መጥሪያ ከመላኩ በፊት ስለሆነ እግድ ትዕዛዝ የሚሰጠው መዝገቡ ላይ ችሎቱ ያለውን ስልጣን እንደ አንድ ዳኛ ይመዝናል ብለን እናምናለን። መዝኖ አይ ሊታይ ይገባል፣ በዚህ ጉዳይ እዚህ ችሎት ክርክር ሊያስቀጥል የሚችልበት ሁኔታ ይኖራል ብሎ ሲያምን ችሎቱ የእግድ ትዕዛዝ ይሰጣል። ግን የእግድ ትዕዛዝ አንዴ ታዘዘ ማለት ደግሞ እንደው ታገደብኝ ብለህ እጅህን አጣምረ የምትጠቀምበት አይደለም። አሁን ያልኳቸውን ሁኔታዎች ችሎቱ ባለማገናዘብም ይሁን ግን ሲተረጉምም ስቶ ይሁን እንደው ቢያዝና አካውንት ቢታገድ ህግ ያስቀመጠው መፍትሄ ምንድን ነው ትላለህ? ታንኪዩ ሙሌ። እንግዲህ እግድ በባህሪው ዘላለማዊ የሆነ እግድ የለም። ከእግድ ትርጉም ስንነሳ በጊዜያዊነት ነው። በጊዜያዊነት የሚታገድ ነው።
ስለዚህ እንዳይጠፋ እንዳይበላሽ ስለሆነ አንዳንድ ፍርድ ቤቶች በችኮላም እንግዲህ ዳኞችም ሰዎች ናቸው፣ ሊሳሳቱም ይችላሉ፣ ሊቸኩሉም ይችላሉ። ሊጣል የማይገባ እግድም ሊጣል ይችላል። ነገር ግን ይህ ያለ አግባብ የተጣለ ፍርድ ቤት ስልጣን ሳይኖረው ወይ አንተ ልትከሰስ አይገባ ተከሰ በስህተት ታግዶብህ ከሆነ እግዱ ደግሞ የምነሳበት ደግሞ የራሱ ስርዓት አለው። ስለዚህ በተለይም በፍትሐብሔር ስነስርዓት ህጋችን አንቀጽ 158 ላይ እግድ የተጣለ እግድ የሚነሳበት የራሱ ስርዓት አለው። ስለዚህ ያለ አግባብ ታገደብኝ፣ ፍርድ ቤቱ ስልጣን ሳይኖረው ነው ይህንን ጉዳይ ያገደው፣ ግለሰቡ በዚህ ጉዳይ ሊከሰኝ አይችልም፣ እኔም በስህተት ነው ወይም ደግሞ በስም መመሳሰል ነው ተብሎ በአሳማኝ ሁኔታ የሚቀርብ ከሆነ የተጣለው እግድ የሚነሳበት የራሱ ስርዓት አለው። ስለዚህ ላነሳው ጥያቄ የታገደበት ሰው እጅ እግሩን አጣጥፎ ቁጭ ማለት ሳይሆን ያለበት ወደ ፍርድ ቤት ቀርቦ የታገደው ያለ አግባብ ነው ብሎ ማመልከትና እግዱን የሚነሳበትም ስርዓት እንዳለ ቤተሰቦቻችን ማወቅ መቻል አለባቸው ይላሉ። ሙሌ እንግዲህ ብዙውን ጊዜ ሰዎች እግድ ለመጠየቅ ሲፈልጉ አንዲት ወረቀት ላይ ይሄ ንብረት ብቻ ይታገድልኝ ብሎ የሚያቀርቡበት ሁኔታ አለ። ምናልባት እግድ ለማስጣል 1 2 3 ተብሎ መሟላት ያለበት ቅድመ ሁኔታ አለ ወይ? አንዳንዴ እግድ አቅርቦ አልታገደልኝም ብሎ ሰዎች ሲቸገሩ እናያለን። ፍርድ ቤት አካባቢ ብዙውን ጊዜ ይገጥመናል። በዚህ ጉዳይ አንድ ሰው እግድ ለማስጣል በመሰረታዊነት ማሟላት የሚገባው ጉዳይ ምንድን ነው ትላለህ? እስኪ እሱ ላይ እናወራ። መልካም እንግዲህ እግድ ለማስጣል ማሟላት ካለባቸው ነገሮች ውስጥ አንደኛውና ዋነኛው አቤቱታህ በራሱ የሚዘጋጀው በቃለ መሐላ ነው። መሐላ የሚፈጸምበት የማቀርበው ነገር እኔ እስከማውቀው ድረስ እውነት ነው ብለህ ለፍርድ ቤቱ መሐላ የምትፈጽምበት የቴምብር ቀረጥ የምከፍልበት ነው። ስለዚህ አቤቱታ ላይ የገለጽካቸው የባንክ ሂሳብም ይሁን ገንዘብ ዝውውር የሚደረግባቸው ልዩ ልዩ ሰነዶችም ይሁኑ ቤትም ዋሬቨር ኢት ኢዝ መኪናም ይሁን ይህ ንብረት እንዲታገድ ስል ሳመለክት መጀመሪያ አቤቱታው በቃለ መሐላ ተደግፎ መቅረብ ይኖርበታል። ዘርዝረህ አቅርበህ አሁን ያልኩትን መሐላ ሳይፈጸምበት የቀረበ ከሆነ ችሎቱ ትዕዛዝ አይሰጥም፣ ስነስርዓታዊም አይደለም። ቃለ መሐላ ተፈጽሞበት አልቀረበም፣ ስነስርዓታዊም አይደለም አቀራረቡ፣ አላግድም ይልሃል፣ ወይም በዝምታም ሊያልፍ ይችላል አሟልተህ እስክትቀርብ ድረስ። ስለዚህ በመጀመሪያ ደረጃ ቃለ መሐላ የተደገፈ አቤቱታ፣ ከዛ በኋላ የሚዘረዘረው ንብረት በማን ስም እንዳለ የት እንዳለ በግልጽ ለፍርድ ቤቱ ማመላከት ያስፈልጋል። ለምሳሌ አሁን ባንክ አካውንት ላይ ሁሌም ሰው ለማሳገድ ሲል አካውንት ቁጥሩን አላውቀው እንደው ምን አረጋለው የሚል ብዥታ ይፈጠራል። አካውንት ቁጥር ማወቅ በነገራችን ላይ ግዴታ አይደለም እግድ ለማሳገድ። ሰውየው ሙሉ ስሙን ካወቅ፣ ሞባይል ቁጥሩን ካወቅ፣ በዚህ ባንክ በሱ ስም ያለ ገንዘብ ተፈልጎ ይታገድልኝ ብለህ እስከ አያት ተጠቅሶ ይፈለጋል፣ ይታገዳል። ምናልባት እንግዲህ እስከ አያት በስም መመሳሰል እግድ ገጥሞ ከሆነ እኔ እንደውም አንድ ከጅጅጋ የመጣ የገጠመኝ ጉዳይ አለ። እስከ አያት ይመሳሰላሉ፣ ታገደ። በተመሳስሎች ነው የታገደበት። ቅድም ባልከው በ158 መሰረት የኬሌ ብሆንም ይሄ ከሚከሰኝ ሰው ጋር ምንም አይነት ግንኙነት የለኝም፣ በስም መመሳሰል ነው አካውንት የታገደው ይባልና በ158 ይነሳል። ስለዚህ ስምን መጠቆም በቂ ነው። ሌላው አሁን ላይ ቴሌብር በጣም ትልቅ ገንዘብ የሚንቀሳቀስበት ነው። ስለዚህ እንደው እሱ ላይ እናውራ። አሁን ይቅርታ ስላልኳት ባንኮች ላይ ምናምን ተፈልጎ ይታጣና ሰዎች ተስፋ ይቆርጣሉ። ነገር ግን ቴሌብር ላይ የሚደረግ እንትን አለ። እሱ ላይ እስኪ በደንብ እናውራ፣ ቤተሰቦቻችን ማወቅ ስላለባቸው። አንደኛ ቴሌብር ላይ እንዴት ይታገዳል? ማገድ ስልጣንስ ያለው ማን ነው? ባንክ ነው ወይስ የትኛው የመንግስት ተቋም ነው? እስኪ እሱ ላይ በደንብ ግንዛቤ ማስጨበጫ እንስጣቸው። መልካም እንግዲህ ቴሌብር ከሆነ ለምሳሌ እኔም አንተም ቴሌብር የምንጠቀምበት ስልክ አለ። ቴሌብር የምንጠቀምበትን ስልክ የሚያስተዳድረው እኛ ባለቤቶቹ ብንሆንም በኢትዮ ቴሌኮም ስር ተመዝግቦ እንድንጠቀምበት ተፈቅዶልን የምንጠቀመው ነው። ስለዚህ የእግድ ትዕዛዙን ለፍርድ ቤት ስናመለክት በኬሌ ሲም በዚህ ቁጥር የተመዘገበው ቴሌብር አካውንት እንዲያግድ ትዕዛዙ ለኢትዮ ቴሌኮም ይድረስልን። ፍርድ ቤት ያዛል፣ ኢትዮ ቴሌኮም ያግዳል። የፍርድ ቤቱን ትዕዛዝ ኢትዮ ቴሌኮም ይፈጽማል ማለት ነው። ስለዚህ ቴሌብር ላይ ያሉ ማንኛውም አይነት የፋይናንስ እንቅስቃሴዎች እንደ ማንኛውም ባንክ ላይ እንደተቀመጡ ገንዘቦች ሁሉ ይታገዳል። ልዩ ልዩ ዕዳ ማስፈጸሚያዎችም ይውላል። እንግዲህ ዋናው በፍትሐብሔር ክርክር
የክርክሩ ውጤት አዘ ኢንድ ኦፍ ዘ ዳይ ንብረት አስረክብ ወይ ደግሞ ገንዘብ ክፈል ነው ሊሆን የሚችለው በመሪ ደረጃ ማለት ነው። ታዲያ ይህ ከሆነ ዘንዳ የማይፈጸም ፍርድ ደግሞ የለም። የማይፈጸም ፍርድ የለም። አንድ ፍርድ ያረፈበት ሰው የፍርድ ባለ ዕዳ ይባላል። ያ የፍርድ ባለ ዕዳ በስሙ ተመዝግቦ ያለ ሀብት ንብረት ካለ በእርግጥ ለፍርድ አፈጻጸም የማይውሉ የንብረት ዝርዝሮች አሉ። በስነስርዓት ሕጋችን አንቀጽ 404 ላይ የተቀመጡ ድንጋጌዎች አሉ። እነሱ እንደተጠበቁ ሆነው በፍርድ ባለ ዕዳ በተከሳሽ ስም ተመዝግቦ የሚገኙ ንብረቶች ለፍርድ ማስፈጸሚያ ይውላሉ። ስለዚህ ኢንክሉዲንግ ቴሌብር ማለት ነው። ስለዚህ ለቤተሰቦቻችን የምናስተላልፈው መልእክት ከአንድ ሰው ገንዘብ እየጠየቃችሁ ከሆነ አካውንቱ ተፈትሾ ገንዘብ ካልተገኘበት ቴሌብር ላይ መሞከር ትችላላችሁ። የህጋዊ መብት ስላላቸው ጭምር ማለት ነው። በጣም አሪፍ ሙሌ። እንግዲህ አንዳንድ ጊዜ በቸልተኝነትም ወይም ደግሞ በሞገደኛ በመሆንም በጀብድም ፍርድ ቤት እግድ የጣለበትን ጉዳይ ሰዎች ለመድፈር ለመጣስ ሲሞክሩ ወይም ደግሞ አድርገውም ሲገኙ አስተውለን እናውቃለን። እና እስኪ ከዚህ ጋር በተያያዘ ፍርድ ያረፈበትን እግድ ያረፈበትን ጉዳይ እግድ የተጣለበትን ንብረት በተመለከተ ሰዎች ምን አይነት ጥንቃቄ ማድረግ አለባቸው? ያንን የጣሰ ሰውስ ምን ይከተሏል በሚለው እስኪ በሱ ላይ እናውራ። መልካም። እንግዲህ ፍርድ ቤቶች የእግድ ትዕዛዝን በሚሰጡበት ጊዜ የእግድ ትዕዛዙ መከበር አለበት። እንደው ፍርድ ቤት ስላለ ማክበር ብቻ ሳይሆን አለማክበር የወንጀል ኃላፊነት ያስከትላል። ችሎቱን መድፈር ነው። በነገራችን ላይ አንድ የተሰየመ ዳኛ ያዘዘውን እግድ ጥሰ እንቅስቃሴ ውስጥ መግባት ችሎት መድፈር ነው። በፍትሐብሔር ስነ ስርዓት ሕግ ቁጥር 446 ላይ በወንጀልም ጭምር እንደሚያስጠይቅ ይጠቁማል። 449 ወንጀል ሕግ ላይ የፍትሐብሔር ስነ ስርዓት ኃላፊነት እንደሚያስከትል ያሳያል። 156 ፍትሐብሔር ይህን ሪፈር ያደርገዋል። ስለዚህ እግድ አይጣስም። አሁን በአብዛኛው የሚገጥመን ይዞታን በምናሳግድ ጊዜ ለምሳሌ የሆነ ሰው በህገወጥ መንገድ ገነባለሁ ይላል። አይ ይሄ ይዞታ የኔ ነው፣ ምንም አይነት ግንባታ እንዳታከናውን ብለህ ታሳግድና ሰውየው እኔ ህግም አይገዛኝም ብሎ በማወቅ የሚሆን ባለማወቅ ጨለማንም ተገና አድርጎ ይገነባል። ያ ሰው የፍርድ ቤትን እግድ ትዕዛዝ ጥሶ መገንባቱ የወንጀል ኃላፊነትንም ጭምር ያስከትላል። የአንድ ሰው ግለሰብ አካውንት ከታገደ በኋላ ባንኮች በማወቅም ይሁን ባለማወቅ 5 ሳንቲም ከዛች ከእግድ በኋላ ወጪ ካደረጉ የወንጀል ኃላፊነትን ያስከትላል። ስለዚህ እግድ የፍርድ ቤት ትዕዛዝ ነው፣ ማክበር ግዴታ ነው። አለማክበር ደግሞ የወንጀል ኃላፊነትን ያስከትላል። ስለዚህ ብዙውን ጊዜ እንግዲህ ቤተሰቦቻችን መረዳት ያለባችሁ የፍርድ ቤት ትዕዛዝ በሆነች በግማሽ ወረቀት ወይም ደግሞ በአንድ ወረቀት ነው የምትመጣውና አቃላችሁ እንዳታዩ። አደገኛ የፍርድ ቤትን ትዕዛዝ ያለማክበር ችሎት መድፈር ተደርጎ ተቆጥሮ በወንጀል ሊያስጠይቅ እንደሚችል መታወቅ መቻል አለበት። ስለዚህ ይሄንን እንላለን። መልካም። ሌላው እንግዲህ አሁን እግዱን የደፈረ ሰው በወንጀል ይጠየቃል ካልን እግድ እያለ ደግሞ ግዢ ይከናወናል። በተለይ አሁን የማይንቀሳቀሱ ንብረቶች፣ ቤቶችን፣ መኪናዎችን በተመለከተ ገዢ አውቆም ይሁን ሳያውቅ ሻጭ ፐርፐዝሊም ይሁን መረጃ ደብቆት፣ በተለይ ደግሞ እቺ መንደር ውስጥ በሚፈራረሙ ውል ሰው ገንዘብ ይከፍላል፣ ግዢ ይከናወናል። እንደው እንደዚህ አይነት ገዢዎችን ምን ትላቸዋለህ? ሻጭንም ጨምሮ። በጣም አሪፍ ሙላይ። እንግዲህ በመጀመሪያ ደረጃ የሽያጭ ውል ላይ የሚመጣውን ነገር ስናስብ መጀመሪያ ትልቁን ጥንቃቄ ማድረግ ያለበት ገዢ ነው። ገዢ ትልቁን ጥንቃቄ ማድረግ አለበት። አንድን ንብረት ከመግዛቱ በፊት ንብረቱ ላይ ዕዳ፣ እገዳ፣ ሌሎች ነገሮች መኖር ያለመኖራቸውን በደንብ በጥንቃቄ ማጣራት መቻል አለበት። ታዲያ ከዚህ ጋር በተያያዘ አንድን እግድ ያለበትን ንብረት መግዛትን በተመለከተ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዝገቦች አስገዳጅነት ያላቸው የህግ ትርጉም ሰጥቷል። ታዲያ ከዚህ ጋር በተያያዘ አንድን የፍርድ ቤት እግድ ያለበትን ንብረት የገዛ ሰው አይደለም በመንደር ውልና ማስረጃ ፊት ቀርቦ እንኳን ቢሻሻጥ የሽያጭ ውሉ ቢከናወን የሽያጭ ውሉ ፈራሽ እንደሚሆን ግልጽ የሆነ አስገዳጅ ትርጉም የሰጠ በመሆኑ ለገዢዎች የማስተላለፍላቸው መልእክት በፍጹም የፍርድ ቤት እግድ ያለበትን ንብረት ለመግዛት እንዳትሞክሩ። ንብረቱን አታገኙ። ንብረቱን ስለማታገኙ ይሄንን ጉዳይ ከግምት ውስጥ በማስገባት አንድን ንብረት ከመግዛታችሁ በፊት
እግድ በየትኛውም አካል ሊሆን ይችላል ያለመታገዱ፣ በተለይም ደግሞ በፍርድ ቤት ያልታገደ መሆኑ መረጋገጥ መቻል አለበት። ይህ ባልሆነበት ሁኔታ የሽያጭ ውሉ ተከናውኖ ቢገኝ የሽያጭ ውሉ ፈራሽ እንደሆነ በተለያዩ እንግዲህ ቀደም ሲል ለመግለጽ እንደሞከርኩኝ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የሆኑ የህግ ትርጓሜዎችን ሰጥቷል። ታዲያ ስለ እግድ እንደዚህ ስናወራ እንግዲህ በሁለቱም ሳይድ ነው። የሚታገድበት ሰው አለ፣ የሚታገድለት ሰው አለ። ይህንን ባላንስ አድርጎ ፍርድ ቤቱም ደግሞ የራሱ ስልጣን አለውና ሙሌ ሰዎች ምን ማወቅ ይፈልጋሉ? እግድ ጠይቀው እንግዲህ የሆነ የሚባክን ነገር አለ፣ የሆነ ሊጠፋ የተዘጋጀ ነገር አለ፣ ልበላሽ የደረሰ ነገር አለ፣ በሰዎች ላይ የማይተካ ጉዳት ሊያመጣባቸው የሚችል ነገር አለና ይህንን በተመለከተ እግድ ስንጠይቅ እንዴት ባለ ሁኔታ ነው ፍርድ ቤቱ ለባለ ጉዳዩ እግድን ማስተናገድ ያለበት? ከዚህ ጋር ተያይዞ ባለው ነገር ላይ እስኪ እናውራ። እንዴት ባለ ሁኔታ ነው የእግድ አሰጣጥ ዙሪያ ፍርድ ቤቶች ያለባቸው ኃላፊነትንም ጨምሮ እሱ ላይ እናውራ። እንግዲህ እግድን ፍርድ ቤቶች ሲያስተናግዱ የጉዳዩን አሳሳቢነት፣ አስቸኳይነትና ሊጠፋ ይችላል ተብሎ ከሚታሰበው መብት አኳያ መቃኘት ያስፈልጋል። ለምሳሌ ሊጠፋ የማይችል ነገር፣ ሊሸሽ የማይችል ነገር፣ ከሚጠየቀው ጉዳይ አንጻር አሳሳቢ ያልሆነ ነገር እግድ ባይሰጥበትም ምንም የተለየ ጉዳት አያመጣም። ግን እግድ ካለመስጠት ይልቅ መስጠቱ ለሌላኛው ወገን መብት መከበር የላቀ አስተዋጽኦ ያስገኛል ብሎ ፍርድ ቤቱ ካሰበ፣ በነገራችን ላይ አሳጋጁም ኢኳል የሆነ ሴኩሪቲ እንዲያቀርብም ጭምር በማዘዝ እግድ ይሰጣል። አንዳንዴ ለማመዛዘን እንደው የይስሙላ ክስም አምጥተህ ሰውን እንዳታለፋ፣ ያኛውንም ወገን ያላግባብ እጁን ጠምዝዘህ በእግድ ይዘህ ለከፋ ችግር እንዳትዳርገው ሴኩሪቲም እንድታቀርብ ይደረጋል። ሴኩሪቲ አቅርበህም የእግድ ትዕዛዝ የሚሰጥበትም ሁኔታ አለ። ለአብነት ያህል አሁን በይግባኝ ደረጃ እግድ ስጠይቅ እግድ እነዚህ ንብረቶች ላይ ይውሉልኝ፣ ይሄ ይሁን ስትል ዋስትና ሲይዝ ይላል። ዋስትና ምንድነው? የዛኛውንም ወገን መብት ባላንስ ለማድረግ ነውና ፍርድ ቤቶች ተገቢ የሆነ ጥንቃቄ ያደርጋሉ። የግራ ቀኙን መብት ይመዝናሉ። ሊበላሹ የሚችሉ ነገሮች ከሆኑ ደግሞ ተሽጦ ገንዘቡ ሰኪውርድ ሆኖ እንዲቀመጥም የሚደረግበት ሁኔታ ማለት ነው። ስለዚህ በዚህ ሁኔታ የዳኞቹን ብስለትና ጥንቃቄ የሚሻ ጉዳይ ነው። ስለዚህ በጥቅሉ መታወቅ ያለበት እንግዲህ ይሄ ባንክ ላይ ያለ ገንዘብ ወጪ ተደርጎ ቶሎ ሊጠፋ ሊሸሽ የሚችል ነገር ስለሆነ ለባንኮች ምናምን የሚሰጡ እግዶች በጣም የፈጠሩ መሆን እንዳለባቸው አጠቃላይ የእግድ ህጎች መንፈስ መረዳት ይቻላል። እንግዲህ ልበላሽ የሚችል ነገር ከሆነ ለምሳሌ ያህል እንደ ሰብል ያሉ ነገሮች ልበላሽ የሚችል ነገር በሚሆንበት ጊዜ ተሽጦ ወደ ገንዘብ ሊቀየር ይችላል ተደርጎ ሊቀመጥ ይችላል ስትል ነበርና ምናልባት ለዚህ የህግ መሰረት አለው። የፍትሐብሔር ስነስርዓት ህግ ቁጥር 160 አንድ መፍትሄ ያስቀምጧል። ሊበላሹ የሚችሉ ነገሮች ለምሳሌ ወቅታዊ ሰብሎች ልዩ ልዩ ሁኔታ ውስጥ ታግዶ በአንድ ቦታ ቢቀመጥ አዘይንድ ኦፍ ዘዴ ምንም ዋጋ የማይሰጡ ከሆነ ወቅቱ በሚፈቅደው ሁኔታ ይሸጡና የዛ ገንዘብ ወደ ገንዘብ ተቀይሮ ገንዘቡ ታግዶ ይቆያል ማለት ነው። ይሄ ምንድነው? ዝም ብሎ ታግዶ ቢቆይ ፋይናሊ የሆነ ጤፍ አሳግደ በማያመች ሁኔታ ውስጥ እርሻ ላይ እንዳለ ሳይታጨድ ምን ሳይል በቃ ተከብሮ ይቆይ ብትል በወቅቱ መታጨድ ምን ማለት መሸጥ መቀመጥ ይኖርበታል። ያ እንዳይሆን ፍርድ ቤት የሥነ ሥርዓት ህጉ እንደውም በድሮ ዘመን የወጣ የሥነ ሥርዓት ህግ ስለሆነ እቺ 160 በጥንቱ ዘመን ትልቅ ፋይዳ ያላት ናትና ተሽጦ ገንዘቡ ይቀመጣል። የህግ መሰረት አለ። እንግዲህ የፍትሐብሔር ጉዳዮችን ከሞላ ጎደል ነካክተናል። ግን በተመለከተ እንደው በወንጀል ምርመራ ጊዜ የሚታገድ እግድ ይኖር ይሆን? እስቲ ከወንጀል አኳያ። በጣም አሪፍ ሙላይ። እንግዲህ እንደዚህ ያሉ ጥያቄዎች ወደኛ ቢሮ ሰዎች በአካልም በመቅረብ ስልክም በመደወል ለተደጋጋሚ ጊዜ የምነሳልን ጥያቄ ነውና እንግዲህ በወንጀል ጉዳይ ፖሊስ አለ፣ አቃቤ ህግ አለ። አንድ የወንጀል ድርጊት ተፈጽሟል ተብሎ ታምኖ ከዛ የወንጀል ፍሬ የተባለ ገንዘብ ሊሆን ይችላል፣ ንብረት ሊሆን ይችላል። በወንጀል ድርጊት የተገኘ ንብረት ካለ፣ የተፈራ ሀብት ካለ ወይም ደግሞ የወንጀል ፍሬ የሆኑ ንብረቶችን፣ ገንዘቦችን
የማሳገድ ስልጣን ፖሊስ ለፍርድ ቤት በማመልከት የሙስና ወንጀል ሊሆን ይችላል። የተለያዩ ወንጀሎች ተፈጽሞ ከወንጀል ድርጊት የተገኘ የወንጀል ፍሬ የሆኑ ንብረቶች የሚታገዱበት ስርዓት አለ። ነገር ግን በአብዛኛው እግድ የሚሰጠው ፍርድ ቤት ነው። በልዩ ልዩ ሁኔታዎች ከገቢ ጋር ከገቢዎች ጋር ምናምን በስፔሻል ህጎች ትሪት የሚደረጉ ጉዳዮች አሉ። ነገር ግን በወንጀል ጉዳይም ቢሆን እግድ የመስጠት ስልጣን ያለው ፍርድ ቤት ነው። ምናልባትም በጣም አስቸኳይ ከሆነ ለ48 ሰዓታት ያህል የአቃቤ ህግ ኃላፊ የሙስና ወንጀሎችን ምናምን ጉዳይ በተመለከተ ለ48 ሰዓታት ብቻ የሚቆይ አስቸኳይ እግድ ለባንኮች ወይ ደግሞ ስልጣን ላላቸው ማገድ ለሚችሉ አካላት መስጠት ይችላል። ከዛ በተረፈ ግን የወንጀል ፍሬ ከሆነ የተገኘው ንብረት ይታገዳል። ታግዶ የታገደበት ሰው ደግሞ ያላግባብ ከሆነ የታገደው የሚታይበት ደግሞ የተለየ ስርዓት አለ። ስለዚህ በወንጀልም ጉዳይ እግዶች አሉ። ምናልባት እዚህ ጋር አንድ የሚገጥመኝ ጉዳይ ስላለ ነው። የአንድ ፖሊስ መምሪያ ኃላፊ የግለሰቦች የባንክ አካውንት በተለይ ገንዘብ ዝውውር ላይ ፍርድ ቤት ሄዶ ሳያመለክት በፖሊስ መምሪያው ትዕዛዝ የማሳገድ ስልጣን አለው። ባንኮችም ከዚህ ጋር በተያያዘ ሊያደርጉት የሚገባው ጥንቃቄና እንደው ከጣቢያ በሚወጡ ትዕዛዞች የሚያስተላልፉት የእግድ ትዕዛዝ ማዕቀፉ እስከምን ድረስ ሊሆን ይገባል? እዚህ ጋር እንግዲህ ባንኮችም የህግ ባለሙያ አላቸው፣ ነገረ ፈጅ አላቸው ተብሎ ይታመናል። ስለዚህ እንዲህ ያሉ የፍርድ ቤት ጉዳዮችን በተመለከተ በባለሙያቸው በቂ ምክር ማግኘት አለባቸው። ስለዚህ ፖሊስ ደብዳቤ በመጻፍ የአንድን ሰው አካውንት የማሳገድ በህግ በግልጽ የተሰጠ ስልጣን የላቸው። በመሪ ደረጃ ፍርድ ቤትና ፍርድ ቤት ብቻ ነው። እንግዲህ ቀደም ሲል አንስተናል። ከገቢዎች ከግብር ማጭበርበር ጋር ተያይዘው ምናምን የገቢዎች ባለስልጣን የተሰጣቸው ስልጣን አለ በልዩ ህጎች። ነገር ግን በሌሎች ጉዳዮች በተመለከተ ይህንን ማድረግ የሚችለው ስልጣን ያለው አካል ፍርድ ቤት ነው። በፖሊስ ደብዳቤ የሚደረግ እግድ ምናልባትም የታገደበት ሰው የደረሰበት የኢኮኖሚካል ጉዳት ካለ ባንኩን ጭምር የመጠየቅ መብት አለውና ለዚህም ነው አቃቤ ህግ ራሱ የተሰጠው ስልጣን ለ48 ሰዓታት ብቻ የሚቆይ ነው። ይህም የፍርድ ቤቱን እግድ እስከሚያመጡበት ጊዜ ድረስ ብቻ እንጂ አቃቤ ህግ እንኳን ፍትህ ቢሮ እንኳን ማገድ አይችልም። እና እስኪ እንደውም ከዚህ ጋር በተያያዘ በጣም አሁን በተለይ እዚህ አዲስ አበባ ከተማ ውስጥ በጣም የሚገጥመን ነገር አለ። ይኸው ሰዎች ምንም ባላወቁበት ምንም መረጃ ሳይኖራቸው ከየትኛውም የወንጀል አድራጊ ጋር ግንኙነት የታወቀ እነሱ የሚያውቁት ግንኙነት ሳይኖራቸው አካውንታቸው ይታገዳል። አካውንታቸው በሚታገድበት ጊዜ ወደ ባንክ ሲደውሉ ፌደራል ፍርድ ቤት እንዲህ የሚባል ምድብ ችሎት አግዶብሃል፣ እንዲህ የሚባል የወንጀል ችሎት ምናምን ተብሎ ይነገራል።